አንድ አምላክ እናመልካለን። ይህን እያለን ክርስትና ፖሊቴይስቲክ አይደለም። ለምን? አንድ አምላክ ሞኖቴይስቲክ ነው። ግን ያ አንድ አምላክ በሶስትነት ለዘላለም የሚኖር ነው። አንዱ አምላክ በሶስትነት ለዘላለም የሚኖር ነው። አብ አምላክ ነው። መንፈስ ወልድ አምላክ ነው። መንፈስ ቅዱስ አምላክ ነው። ሶስት አምላክ ግን የለም። አንድ አምላክ ነው። ኢኔስ ታስ ዋት ወርስ ሶ እግዚአብሔር አንድ ነው የምንለው በሌላ ሴንስ ነው። በማንነቱ በባህሪው እግዚአብሔር ሶስት ነው የምንለው በአካልነቱ ኢን ፐርሰን። አንድ አምላክ ኢን ኤሰንስ 3 persons in the Godhead። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ግን አንድ አምላክ ለዘላለም። በምን ምሳሌ እንግለጠው ብለው ሰዎች ምሳሌ ለማቅረብ ይሞክራሉ። አንድና ሶስት መሆን ይቻላል እኮ በአንድ ላይ ብለው። የኔ ትምህርት ዛሬ ምሳሌ የለውም። there is no perfect example። በእንቁላል ለመግለጥ የሚሞክሩ አሉ። ሶስት እኮ ነው በአንድ ግን አስኳሉን ብቻ ወስደ እንቁላል ትለዋለህ እንዴ? አንዱ ብቻውን መኖርም አይችልም። እና ዝም ማለት ይሻላል። አረ ውሃ አለ አይደለም ወይ? ሊኩዊድ ነገር ነው፣ ከዛ ደግሞ ሶሊድ ነገር ነው፣ ከዛ ደግሞ ጋዝ ነገር ነው እኮ። የተለያየ ጊዜ ላይ ነው። ፎርም ዲፈረንት ፎርም ነው እንጂ ዲፈረንት ማንነት በራሱ ጋዝ በራሱ የለም። ስትቀይረው በአንዴ ውሃ አርገው በአንዴ ጋዝ አርገው አትይዘው። ዝም ነው። እጅ መዘርጋት ብቻ ነው። ሁሉን ኤክስፕሌን ማድረግ እንችላለን? አንችልም። ቱ ዋት ኤክስቴንት ኤክስፕሌን ማድረግ እንችላለን? ዲስ ኢዝ ባይብል ነው ያነበብነው። ባይ ዘ ወይ መጽሐፍ ቅዱስ ግን አንድ አምላክ በሶስት አካላት፣ በሶስት አማልክት ሳይሆን በሶስት አካላት የተገለጠ one God in 3 persons ብብልቃል ነው። የሚያድነው እምነት ይሄ ነው። የሚመለከው አምላክ ይሄ ነው። የሚመለከው አምላክ ይሄ ነው። መዳናችንን በግብር በተለያየ ግብር የተለያየ ግብር አላቸው። የተለያየ ስራ የሰራው አምላክ በዚህ ነው። አብ መረጠን፣ ወደደን፣ ወልድ መጣ ሞተልን፣ ጣት ወይስ ግብር። መንፈስ ቅዱስ ደግሞ መጣና አተመጣ ወይስ ግብር። ግን አንድ አምላክ ነው ያለው። አንድ አምላክ በሶስት ግን እናመልካለን። ሶ ባጭሩ እነሆ እምነታችን ስለ ሥላሴ ነው። ኔክስት ዊክ እንዳቀሩ ከእነሆ እምነታችን በፊት ኔክስት ዊክ በሥላሴ አካላት መካከል ያለውን ግንኙነት ለማየት እንሞክራለን። በአብ በወልድ በመንፈስ ቅዱስ መካከል ያለው ግንኙነት ለማየት እንሞክራለን። በአብ በወልድ በመንፈስ ቅዱስ መካከል ግንኙነት አለ፣ ሪሌሽንሺፕ አለ፣ መገዛዛት አለ። አንዳንድ ክርስቲያን የሚደነግጠው በዚህ ምክንያት ነው። እና ወልድ አምላክ ነው፣ አዎ ይገዛል። ግን መንፈስ ቅዱስን እልካለሁ ይላል። አብ አልተላከም፣ ወልድ ተልኳል። እሺ የአባቴን ትእዛዝ ነው የምፈጽመው ብሏል። ምን ማለት ነው? ዊል ሲ ኔክስት ዊክ ስንመጣ። እነሆ እምነታችን እግዚአብሔርን በተመለከተ የሚቀጥለው ሳምንትም እንደግመዋለን፣ ከዛ እንደጋግመዋለን። ሁሉን ይሄን በነገራችን ላይ ሚኪ ነው የጻፈው። ይሄን ሚኪን አንድ ቀን እናስወጣውና ችግር ካለበት እሱን አስወጣዋለሁ፣ ችግር ከሌለበት የኔ ነው እላችኋለሁ። እስካሁን ያየነው እግዚአብሔርን በተመለከተ ሁሉን በፈጠረ ከሁሉ በላይ በሆነ እናውቀውና እናመልከው ዘንድ ራሱን በገለጠ ደግሞም በአንድ ባህሪ በአካል ሶስት አብ ወልድ መንፈስ ቅዱስ ሆኖ ለዘላለም በሚኖር አንድ አምላክ እናምናለን። ደግሞአሉ ከዛ